እና ታዲያ እንዴት ነው በዚህ ሁኔታ ችግሮች የምንፈታው? እንዴትስ ነው አባትና ልጅ እንዳይጋደሉ የምንሞክር? ልጅቷ ያንተ ሰራተኛ ነበረች እንዴ? አዎ ከሮቤል ጋር የተገናኙትም እዚህ ግቢ እንደገባ ነው። ቆይ ግን እንዴት ነው አንድ ሰው ሁለት ማንነት ሊኖር የሚችለው? አንቺ ማለት ለኔ የአንድ ቀን ስህተቴ ነሽ። ይሄ የሁላችንም ታሪክ ነው። ወንድሜ ነገሮች ሁሉ አንተ እንዳሰባቸው ላይ ሆኑ ይችላሉ። ህይወትን ከምናስገድላት ደመኛችንን ራሱን መግደል ሳይሻል አይቀርም። ቆይሻውን ምን ለማድረግ ነው ያሰብሽው? ራሴን ከመከላከል ውጪ ምን ማድረግ እችላለሁ? ልልሽ የፈለኩት ከአባትሽ ጋር ባለው ነገር የተለየ ነገር ይፈጠራል ብለሽ አታስቢ? የተለየ ነገር ማለት አሁን ምናልባት ራሄል ልጁ እንዳልሆነ ሲያቅ ላንቺ ልቡ ሊራራ ይችላል። ይሄን ይሆናል ብለክ እንዴት ተስፋ አደረክ? ያጋጣሚውን መልካም ጎን ሳስበው እንደዛ ተሰማኝ። ራሄል ያሳደጋት ልጁ ነች። ወደፊትም ልጁ ሆና ትቀጥላለች። እኔንም ልጁ አድርጎ መቀበል ቢችል በፊት የሚያደርገው ነበር። ይኸውልሽ አንቺን እኮ ለመቀበል የፈራው ፍሬ ካወቀሽ ትዳር ይፈርሳል ብሎ ስላሰበ ነው። አሁን ደግሞ እሷን በተመሳሳይ ስህተት ውስጥ እንደነበረች ካወቀ ምናልባት ፍርሃቱን ያስወግደዋል ብዬ አስባለሁ። እኔም ቢቀበለኝ ምንም የሚፈጠር ነገር አይኖርም። የተወሰነ ችግር ሊፈጠር ይችላል። እሱ ግን እኔን አለመፈለጉን ለመግለጽ ቤተሰቡን ተጠቀመበት። እሺ ምንም ለውጥ አይመጣም ብለሽ ካሰብሽ ይሁን። እኔም ቤት ወጣ ብዬ ልፈልግ፣ አንቺም እዚህ እንድትሆኚ አልፈልግም። አባትህን አግኝተኸው ነበር? ለምን ጠየቅሽ? ለራሄል ይህን ያክል ፍላጎት በማሳየቱ በጣም ነው የወደድኩት። እኔም በጣም ነው የተገረምኩት። አባትህ ሚስቴ ትጣላኛለች ብሎ ሳይሰጋ ለአንተ እንደዚህ አይነት ፍላጎት ማሳየቱ በጣም የሚገርም ነገር ነው። አባቴ ሁሉንም ሰው በእሱ ተጽዕኖ ስር እንዲሆን ነው የሚያደርገው። አይገርምሽ? ለሚስቱ ራሱ እሱ የሚፈልገውን ነገር ከመፈለግ ውጭ አማራጭ እንኳን አይሰጣት። እኔ ደግሞ የታደለን መጥፎነት በጣም ነው የተረዳውበት። በቃ ተይው፣ ስለ ራስሽ ብቻ አስቢ። በተለይ ከዚህ መሄድሽን ለድርድር የሚበቃ ጉዳይ እንዳልሆነ አስቢበት። ከዛም በኋላ መልስሽን ጠብቃለሁ። እስኪ መጀመሪያ ቤቱን አግኝ፣ ከዛ እናያለን። እኔ አሁን አብሬሽ ነኝ። ለዚህ ሁሉ መፍትሄው ደግሞ ታደለ ማንም ሰው ወደማያውቁት ቦታ እንሄዳለን። እሺ፣ አፈቅርሻለሁ። ራስህን ጠብቅ። ከፈለግሽ ግን አብረን መሄድ እንችላለን። አይ እዚህ ብቆይ ነው የሚሻለው። እሺ፣ እንዳይደብርሽ። ይኸውልህ በዚህ ሁኔታ የትም አንደርስም። ዳዊትና ልጅቷ ታዩ ከተባለበት ቡና መጠጫ ጀምሮ መንገዱ ላይ ሙሉ አንድ ሰው የለም። አካባቢው ጭር ያለ ነው። እኛ ራሱ እኮ ከሁለት ሰው የበለጠ ልናገኝ አልቻለም። ሌላ መንገድ መፈለግ አለብን። ይኸውልህ አሁን ከዚህ ጀምሮ ዳዊትና ልጅቷ ታዩበት ከተባለው ቦታ ድረስ የደህንነት ካሜራዎችን ቼክ እያደረግን መሄድ አለብን። በአካባቢው ላይ ምንም አይነት እንቅስቃሴና የደህንነት ካሜራ አለመኖሩ ግድያው ሆን ብሎና የታቀደበት መሆኑን ያሳያል። ይኸውልህ የደህንነት ካሜራዎች ባልነበሩበት ጊዜ እንኳን ገዳዮች ከገቡበት እየተወጡ ቅጣታቸውን ሲያገኙ ኖረዋል። ግድያውን የፈጸመችው ሴት ጊዜውንም ሆነ የፖሊሶችን እንቅስቃሴ ጠንቅቃ የምታውቅ ነብሰ ገዳይ ነች። ይህኔ ከአካባቢው ተሰውራ ነው የሚሆነው። ይኸውልህ ገዳዩ ወንድ አሊያም ጠንካራ ሴት ልትሆን ትችላለች። ስለዚህ አንተ እይታህን ሴት ናት በሚለው ብቻ ላይ መደምደም የለብህ። እሷ ባትገለው እንኳን እዚህ ድረስ ይዛ መምጣት ለገዳዩ አሳልፋ ሰጥቷለች። እሷን ማግኘት ማለት ገዳዩን ማግኘት ነው። ስለዚህ ትኩረታችንን እሷ ላይ ማድረግ ነው። ይኸውልህ አንተ በዚህ አካባቢ ሂድና የደህንነት ካሜራ የለባቸው አንዳንድ ድርጅቶች ካሉ እነሱን ቼክ አድርግ። እኔ ደግሞ በዚህ አካባቢ ቼክ ላድርግ። እሺ፣ እንገናኛለን። እሺ። ሮቤል እንዴት ዋልክ? ማርታ፣ እሺ ጉዳዩን እንዴት አደረግሽ? ምንም። ምን ነው የተፈጠረ ችግር አለ? ወንድሜ በህይወት ላይ የተወሰነ እንዲለሳለስ ለማድረግ እየሞከርኩ ነው። እየሞከርሽ ነው? ለምንድን ነው የምሞክረው? እና አብሬው ስጠላትና ልገላት ሞክር ኖሬ ድንገት ተነስቼ ጥሩና ደግ ሰው መሆን አልችልም። እና ታዲያ እንዴት ነው በዚህ ሁኔታ ችግሮች የምንፈታው?
እንዴትስ ነው አባትና ልጅ እንዳይጋደሉ እንሞክረው? ሁሉንም ነገር ዛሬ ነው እንዴ ማድረግ ያለብን? እኔም እኮ ጊዜ እፈልጋለሁ። እኔ ለህይወት ነግሬያታለሁ። ምን አለችክ? በጣም ደነገጠች። ያልጠበቀችው ነገር ነው የሆነባት። ይገባኛል፣ ግን ደግሞ እሷ ደስ ሊላት ነበር የሚገባው። የተፈጠረው ነገር በእሷና በታደለ መሀል ምንም ለውጥ እንደማያመጣ ነው የምታስበው። ለምንድን ነው የማያመጣው? በደንብ ያመጣል እንጂ። የራሔል ከሌላ መወለድ የታደለ አባትነት የሚያሳጣ ጉዳይ አይደለም። ደም የሚባል ነገር አለ። መጀመሪያውንም ያልፈለጋት እኮ ለፍሬ ብሎ ነው። አሁን ደግሞ ፍሬ በተመሳሳይ ሁኔታ ውስጥ እንደሆነች ሲያስብ መጸጸቱ አይቀርም። ጸጸት? እባክሽ ታደለ መቼም አይጸጸትም። በእርግጥ ልክ ነህ፣ የሚጸጸት ሰው አይደለም። ግን ደግሞ በልጁ ላይ ያደረገው ነገር እመነኛ ያሳዝነዋል። እሱ የሚፈጠረው ልጄ ብሎ ቢቀበላት ነበር። አሁን ግን እሷን እንደ ጠላት ነው የሚያየት። እንደውም ጠላቱን ልጁ ለማድረግ በጣም ነው የሚከብደው። አባትህስ? አለ። ለምን ጠየቅሽኝ? ከፍሬ ጋር አሁንም የሚገናኙ ይመስላል። ራሔል ልጁ እንደሆነች እስኪያሳምን ድረስ ሊያገኛት ይችላል። ከፍሬ ጋር የሚገናኝ ከሆነማ ከራሔልም ጋር ሊገናኝ ይችላል። እንደዛ ያደርግም ብዬ ማሰብ አልፈልግም። ለምን ነበር የፈለከኝ? ራሔል ራሷን ልታጠፋ እንደሞከረች ሰምቼ ነው የመጣሁት። ደግሞ ማን ነው እንደዛ ያለ? እንደዛ አይነት ወሬ እኮ አይደበቅም። ራሔል ራሷን ልታጠፋ አልሞከረች። እሱን ከኔ ለመደበቅ መሞከር ካንተ እየደበኩኝ ሳይሆን እውነታውን ነው እየነገርኩ ያለሁት። እውነታን ለሚያውቅ ሰው ግን እንደዛ አይነት ራሔል ራሷን ለማጥፋት አልሞከረች። ግን ያው የምታፈቅረው ወንድ ስለነበር እሱን ለማግኘት ብላ በጣም ብዙ መስዋዕትነት ከፍላ ነበር። በመጨረሻም ያሰበችው ሳይሆን ሲቀር በጣም አዝና ነበር። ያ ደግሞ ይከሰታል። እና አሁን ሆስፒታል ምን እየሰራች ነው? ልጁ የሚያፈቅራትን ሴት ይዞ እዚሁ እኛ ግቢ መጥቶ መኖር ሲጀምር እሷ ደግሞ ይሄንን እያየች የበለጠ ከምትጎዳ ብለን ለትንሽ ጊዜ ዞር እንድትል በማሰብ ነው ሆስፒታል የወሰድነው። ቆይ ልጄን እሷን ለመጉዳት ሆን ብሎ እንዳደረገው በምን አወቅ? ሮቤል ፍቅረኛው አድርግ የምትለውን ነገር ያለምንም ማቅማማት ያደርጋል። ከሷ ሐሳብ ውጪ የትም አይሄድም። አድርግ የምትለውን ነገር ያደርጋል። ሁን የምትለውን ነገር ይሆናል። ሂድ ስትለው ይሄዳል፣ ና ስትለው ይመጣል። ሮቤል ማለት በፍቅር የታወረ ነው። ስለዚህ ራሔልን ለመጉዳት ሆን ብላ አብራው ለመኖር ነው የመጣችው ማለት ነው። ልጅቷ በጣም አደገኛ ልጅ ነች። መላ ቤተሰቦቿ ከመተትና ከጥንቆላ ጋር የተገናኙ ናቸው። የእነሱን ቤተሰብ አይደለም ለጋብቻ ይቅርና ለጉርብትና እንኳን የሚቀርባቸው ሰው የለም። ቆይ አንተ ይህን እንዴት አወቅ? በቤት ሰራተኛነት ቀጥረናት ስለነበረ አካባቢዋን ስንጠይቃት ነው የነገረችን። ልጅቷ ያንተ ሰራተኛ ነበረች እንዴ? አዎ፣ ከሮቤል ጋር የተገናኙትም እዚህ ግቢ እንደገባ ነው። ይሄ ልክስክስ። ቆይ ሴት አትሆኑ እንዴ? ይኸውልህ እኔ ከቤተሰቤ ጋር እስከ ኖረች ድረስ የእሷን ቤተሰብ ማወቅ ፈልጌ ከመጣችበት አካባቢ የመጣ ሰው አውቅ ስለነበረ ስለሷ በደንብ ጠየቁት። ምን እንዳለኝ ታውቃለህ? በጣም ነው የደነገጠው። በአስቸኳይ ከቤት አስወጣት ነው ያለኝ፣ አለበለዚያ ቤት ፈረሰ። ቤተሰቧ ከጥንቆላና ከመሰት ጋር የተገናኙ እንደሆነ ነገረኝ። እና ለምንድን ነው ያላስወጣሃት? እኔማ ላስወጣት ፈልጌ ነበረ። ባለቤቴ ግን በነገርኳት ነገር አላመነችበትም። ልጅቷም ስትታይ ጨዋና ምንም ማታውቅ ስለምትመስል ባለቤቴም ወደደቻትና አብረው መኖር ጀመሩ። ቆይ አንተ አይደለ እንደ ቤቱ አባወራ? በሆነስ? ቆይ ማንቁርቷን ይዘህ ማስወጣት አቅቶ ነው? ሚስቶች ቢንጫጩ እንደሆነ ለ2 ሰዓት ያህል እሱንም አድርጌው ነበረ። ግን ሄዳ ልጅህ ቤት ገብታ መኖር ጀመረች። እንዴት ዝም ብላ ገብታ ትኖራለች? እኔ ከቤት ሳስወጣት ማታ ስለነበረ በዚህ ሰዓት የሚሄድበት የለኝም ስትለው እሱም በሐዘኔታ አዝኖ ወደ ቤቱ አስገባት። እንግዲህ ይኸውልህ ከዛች ቀን በኋላ ነው ሮቤልና እሷ እውቁልኝ ብለው አብረው መኖር የጀመሩት። የማይረባ ነው እኮ። ራሔል ሁለቱንም በማየት በጣም ነበር የተጎዳችው። ቆይ ያኔም ራሔል ታፈቅረው ነበር እንዴ? አዎ፣ ሁለቱም የሚተዋወቁት የሚማሩበት ትምህርት ቤት ነው። አጋጣሚ ሆኖ እሱኛ ግቢ ሲገባ ደግሞ የበለጠ ተቀራረቡ። ስለዚህ እቺ ሰራተኛ መሀላቸው ስለገባች ነው ማለት ነው ግንኙነታቸው የተቋረጠው።
እኔ ከቤት ስላስወጣኋትና የቤተሰቦቿ ሚስጥር ስላወቅኩኝ በጣም ነው የጠላች። እኔ መጉዳት ፈልጋ ስላቃታት ነው ልጄ መጉዳት የጀመረችው። እሷ መሀላችሁ ባትገባ ኖሮ እሷና ሮቤል ግንኙነታቸው ይጠነክር ነበር ብለህ ታስባለህ? ምንም ጥርጥር የለኝም። ሁለቱም በሚገባ ነው የተግባቡት። ትምህርት ቤት ሲሄዱም ከትምህርት ቤት ሲመጡም አብረው ነበረ። በጣም ነበር የሚቀራረቡት። ምን ዋጋ አለው? እቺ እባብ መሀላቸው ገባችና ሮቤል ጀርባውን ሰጣት። አይ እንደዛ ካደረገች ጥሩ አድርጋለች። ፍሬ ራሄል ያለችበትን ለወንድሜ ደብቃ ለአባትህ ካሳየችውማ የጠበቀ ግንኙነት አላቸው ማለት ነው። እኔ አንቺ እንዳሰብሽው አይነት ግንኙነት ይኖራቸዋል አላልኩም። የፈለገ ነገር ይሁን ለወንድሜ የደበቀችውን ሚስጥር ከነገረችው አሁንም ቢሆን ከወንድሜ በላይ ትወደዋለች ማለት ነው። ማርታ ምን እያልሽ እንደሆነ ግን ታውቆሻል? ሮቤል አባትህ በዚህ ልክ ደረቱን ነፍቶ ልጄ ነች ብሎ ሊናገር የቻለው እሷ በሰጠችው ፍቃድ ነው። አይ አንቺ ደግሞ ሁሉም አባት እንደ ወንድምሽ ልጁን መካድ አለበት እንዴ? ከእሷ ጋር የተገናኙት እኮ በአጋጣሚ ነው። ድጋሚ ካልተገናኙ በስተቀር በዛች ቅጽበት ስለ ራሄል ልጅነት ሊያወሩ አይችሉም። ማርታ አባቴ ራሄል ልጁ እንደሆነች ያወቀው የፍሬ ልጅ እንደሆነች ያወቀ ሰዓት ነው። ሰው ሳይነግረው እንዴት ዝም ብሎ ልጄ ነች ሊል ይችላል? እኔ በቦታው ላይ ነበርኩኝ። ከግቢ እንደወጣን ራሄል እህት ልትሆን ትችላለች አለኝ። ፍሬ ደግሞ ፍቅረኛው እንደነበረች ነገረኝ። ሮቤል ቆይ እንዴት ነው የማይመስል ነገር የምትናገረው? የሰው ልጅ እንዴት ነው በአንድ እይታ ልጄ ልትሆን ትችላለች የሚለው? ፍሬ ልጁ እንደሆነች አልነገረችው። እሱ ከሷ ማረጋገጥ ፈልጎ ነበር። እሷ ግን እንዳስወረደችው ነው የነገረችው። እርግጠኛ ነኝ ፍሬና አባትህ ግንኙነት ጀምረዋል። እንደዛ ባይሆን ኖሮ ራሄል ያለችበትን አደብቀውም ነበር። ማነች ጥሩ ያደረገችው? ሰራተኛ ሮቢ ከራሄል ጋር ግንኙነት አለመፍጠሩ በጣም ደስ ብሎኛል። ታዲያ ለምን ሄደህ ከሰራተኛ ጋር አድረው? እኔ ልልህ የፈለኩት እኛም ከሮቤል ጋር ግንኙነት እንድትጀምር አንፈልግም ነበር። ታዲያ ለምንድን ነው ሰራተኛ ለመጠላት? እንደውም ትሰማኛለህ፣ ከሱ ያዛት ፍቅር እንዲለቃት በጣም ብዙ ሞክረናል። ከኛ ቤት ፍቅር የያዛቸው ሴቶች ቶሎ አይለቃቸውም። ይኸውልህ አሁን ያንተ ልጅ እኮ ነው በአንዲት እባብ ፍቅር ተይዞ ያለው። ከሷ ቤተሰቦች በፍቅር የተጣበቁ ወንዶች መቼም ከነሱ ሊለዩ አይችሉም። እናም በጭራሽ ደስተኛ ሆነው አይኖሩ። ደስታ የሚታሰበው አብረው ሲኖሩ ነው። እስከዛ ምን እንደሚፈጠር ማን ያውቃል? ይኸውልህ ራሄል ከማይሆኑ ወንድ ጋር ፍቅር ይዟት ለቋታል። ሮቤል የያዘው ፍቅር ግን መቼም እንደማይለቀው ወቅ። ሮቤልና ራሄል በፍቅር አብረው ባለመኖራቸው ብዙም እንዳትከፋ። ማን ያውቃል? ሁለቱም ለወንድምነትና ለእህትነት ይሆናል የተፈጠሩት። ሰራተኛዋን ብትሆን የማይፈለግ ግንኙነት እንዳይፈጠር ያደረገችው እሷ ነች። ስለዚህ ባታመሰግናት እንኳን በዚህ ልክ ልጠላት አይገባም። እዚህ መኖራቸው ልጄን ደስ ሊያሰኛት አይችልም። ስለዚህ መኖራቸውን አልፈቅድም፣ ደስ አይለኝም። እኔም ደስተኛ አይደለሁም። ታዲያ ለምን ይዛቸው አትሄድም? እኔ ይዤ የምሄደው ልጄን ብቻ ነው። ስለ ራስ ሰራተኛ ራስ ተጨነቅ። እቅድህ እሱ ከሆነ በጣም ተጠንቀቅ። ለምኑ ነው የምጠነቀቀው? ልጅቷ በጣም አደገኛ ነች፣ ከምታስበው በላይ አደገኛ ነች። ለአንተ ከባድ የሆነ ነገር ለሰው ከባድ ነው ብሎ ማሰቡ የሰው ባህሪ፣ ግን የሷ ጉዳይ በጭራሽ አያሳስበኝም። እንግዲህ የማትገምተውና ሊሆን ይችላል ብለህ የማታስበው ነገር ሆኖ ልታየው ስለምትችል ራስን አዘጋጅ። ይልቅ ልጅቷ የጫነችብን ፍርሃት እኔ ላይ ለመጫን አትሞክር። እኔም ፈራው አንተም እንደ ልጅህ ከዚህ ግቢ አልወጣም እንዳትል ነው። ምን ማለት ነው? ይሆናል ብለህ የማታስበው ነገር ሊሆን እንደሚችል ማሰብ ፍርሃት ሳይሆን ከባድ ብልሃት ነው። ማን ነው? ይግቡ።
ሮቤል አሁን ነው የወጣው። ደውዬ እጠራዋለሁ። አንቺን ፈልጌ ነው የመጣሁት። እኔ? አዎ አንቺ። ስምሽ ማን ነው? ህይወት። ህይወት። አቤት። ከሮቤል ጋር ያላችሁ ግንኙነት ምንድን ነው? ያው መልካም ወዳጅ ነው። መልካም ወዳጅ ማለት ምን ማለት ነው? እኔ ችግር ውስጥ በነበርኩበት ሰዓት የረዳኝ መልካም ሰው ነው። ቆይ በመሀላችሁ ምንም የፍቅር ግንኙነት የለም? አረ ሮቤል እንደዚህ አይነት ሰው አይደለም። የፍቅር ግንኙነት አላችሁ ወይስ የላችሁም ነው የኔ ጥያቄ። አለን። ምን አልሽኝ? የለንም። ከመቼ ወዲህ ነው አብራችሁ መኖር የጀመራችሁት? አረ አብረን አንኖርም። ይሄ የማን ቤት ነው? የሮቤል ነው። ቆይ አብረሽው ማትኖሪ ከሆነ እሱ ቤት ምን እየሰራሽ ነው ያለሽው? እኔን ለመርዳት ነው ቤቱን የለቀቀልኝ። አንቺ ችግርሽን በመጠቀም ልጄን ያልሆነ ህይወት ውስጥ እየከተትሽ ነው ያለሽው። አረ እኔ በጭራሽ እንደዛ ማደርግ ሰው አይደለሁም። ስሚ፣ አድርገሽ እኮ እያየው ነው ያለሁት። እሱ ቤቱን የለቀቀልሽ በችግርሽ ከሆነ አመስግነሽ ሂጂ በቃ። እሺ። ሮቤል በፍጹም አንቺን የሚወድ ልጅ አይደለም። ምናልባት ችግርሽን ተገንዘቡ ትንሽ ድጋፍ በማድረግ ስጋዊ ፍላጎትን ለማድረግ ይሆናል። ሮቤል በጭራሽ እንደዚህ አይነት ሰው አይደለም። ፍሬን ሳገኛት በአንቺ እድሜ ነበር። በሰዓቱ ቤተሰቦቿ የሆነ ችግር ውስጥ ነበሩ። እኔም እሷን በመርዳትና ችግሯን በመካፈል ልቧ ውስጥ ገባሁ። እኔ እሷን መረዳት መልካም ሰው ስለሆንኩ እንጂ እኔ ከእሷ ምንም እንደማልፈልግ ነው ነገርያት ልቧ ውስጥ የገባሁት። በምፈልጋት ጊዜ እያገኘሁ የምፈልገውን ነገር እያደረግኳት ሸኛት ነበር። እሷም አድርጌ የምላትን ሁሉ በደስታ ታደርግ ነበር። ግን በስተመጨረሻ አረገዘች። እኔም ትቻት ሄድኩ። ሮቤልም ቢሆን በተመሳሳይ ነገር ነው አንቺ ላይ እያደረገ ያለው። ፍሬ ስትናገር የነበረው ስላንተ ነው ማለት ነው? ምንድን ነው ስለኔ የተናገረችው? ስላፈቀረችክ ብቻ ባሪያ አድርጋት እንደነበር፣ ስላፈቀረችክ እንደጠላካት፣ ስትከተልክ እንደሸሸካት፣ የፈለከውን ሁሉ ስትሆንልክ የሷ ስቃይ እንደነበርክ። ለማን ነው እንደዚህ ብላ ስትናገር የነበረው? ለራሄል ከፍቅር ይልቅ በራሷ እንድትተማመን ፍቅር የማይገባ ነገር እንደሆነ ነበር ስትመክራት የነበረው። ወሬኛ! እንዴት ለልጇ እንደዚህ አይነት ምክር ትመክራለች? እሷ ፍቅርን ብላ ስለተጎዳች ራሄልም እንዳትጎዳ በማሰብ ነው። እና ራሄል ምን ስትላት ነበር? ራሄል የፍቅር ኃያልነትን ለእናቷ ለማሳየት ስትል እናቷ በፍቅር ላይ እምነት እንዲኖራት ብዙ ለፍታለች። ጎበዝ! እንዲህ ነው ልጅ ማለት። በስተመጨረሻ ግን የእናቷን ሀሳብ ነው እውነቱን ያገኘችው። በእርግጥ እኔም ፍቅር ለማይገባኝ ሰው አሳልፎ እንደሚሰጥሽ እረዳለሁ። አንቺስ በዚህ ታምኛለሽ? ሮቤል በጭራሽ እንዳትነሳው አይደለም። ቆይ ለመሆኑ ምን ያህል ጊዜ ሆነሽ ካወቅሽው? 6 ወር ይሆነናል። አንቺም እንደ ፍሬ እናት ለመሆን እየተዘጋጀሽ ነው ማለት ነው? አይ በጭራሽ። እኔ እሷ እንደገጠማት አይነቱ እንዳልገጠመኝ ወደፊትም አይገጥመኝ። ህይወት፣ ዛሬ እዚህ ያስቀመጠኝ በአንቺ እድሜ የሰራው ስህተት ነው። አንቺም ዛሬ የምትሰሪው ስህተት ዛሬ ፍሬ የተቀመጠችበት ቦታ ላይ ያስቀምጥሻል። ትልቁና አስፈላጊው ነገር ዛሬ ስህተትህን ማረምክ ነው። ያኔ እርጉዝ እያለች የካድካትን ልጅህን ዛሬ አምነክ መቀበልክ ብዙ ችግሮችን የሚፈታ ነገር ነው። ይኸውልሽ፣ ከአሁን በኋላ ከልጄ ጋር ምንም ግንኙነት እንዲኖርሽ አልፈልግም። በተቻለሽ መጠን ከልጄ ራቂ። እኔ ከዚህ የትም ልሄድ አልችልም። ለምንድን ነው የማትችይው? እርስዎ ግን ሮቤልን ከዚህ መውሰድ ይችላሉ። ይሄ የሮቢ ቤት ነው፣ የልጄ። ከዚህ ቤት መሄድ ያለብሽ አንቺ ነሽ። በጭራሽ እኔ ከዚህ ወዴትም አልሄድም። እንዴ እኔ የምፈልገው አንቺ እንድትሄጂ ነው። አንተ ጥሩ አባት ነህ። ራሄል ምን ያክል እንደፈለካት ብታውቅ ደስ እንደሚላት እርግጠኛ ነኝ። እሱን እንዴት አወቅሽ? ራሄል ወደ ቤቷ ስትመለስ ምን ያክል እድለኛ እንደሆነች እነግራታለሁ። እሷም ያንተን መልካምነት በሚገባ ትረዳለች። ለምንድን ነው ያንን የምታደርጊው? ደስ ስላለኝ። በቃ እኔ ቤት ለመፈለግ ልሄድ ነው። ቤት ልትለቅ ነው እንዴ? አዎ። ህይወትስ? እሷን ትቼ እንዴት እወጣለሁ? ሮቤል እንደዛ አታድርግ እባክህን ተው። ለእሷ ደህንነት አስተማማኝ የሆነ ቦታ ነው የምወስዳት።
እንዴ ቢያገኙትስ? ቦታውን ከኔና ከሱ ውጭ የሚያውቅ ሰው አይኖርም። ለእሷ አደገኛ ቦታው ይሄ ነው። ይኸውልሽ አንቺ የምታግዢኝ ከሆነ ደግሞ እሷን ለመጠበቅ የሚያስችለኝን ነገር እንሰራለን። እሺ እኔ በፈለከው ነገር አግዛለሁ። እንዲህ መልካም ያደረገሽ የራይል ጉዳይ ብቻ ነው። አውቃለሁ እስካሁን በጣም ብዙ ስህተቶችን ሰርቻለሁ። አሁን ግን በስህተቴ መቀጠል አልችልም፣ አልፈልግም። በጭፍን ተጨፍነህ የምትፈርደው የምታደርገው ነገር እጅህን የሚያስቆርጥ ስህተት ነው የሚያሰራ። አንቺ ልጅ ምንድነው? ይሄ ቤት እኮ እንደፈለግሽ የምትገቢበትና የምትወጪበት ቤት አይደለም። ራይል እንዴት ነች? ደህና ነች። አሁን ከጨረስሽ ውጭልኝ። ለሮቤል አባት ስለኔ ነገርከው አንተ ነህ? አዎ። እንኳን ደስ አለህ። ምኞትህ ከኔና ሮቤልን መለያየት ከሆነ ተሳክቶልካል። ያንቺ ድክመት ምን እንደሆነ ታውቂያለሽ? የኔ ምኞት የዚህን ያክል ተራ አድርገሽ ማየትሽ እኮ ነው። የሮቤል አባት በጣም የሚገርም ሰው ነው። በተለይ በወጣትነት ጊዜ የሚሰሩ ስህተቶች ወደፊት ዋጋ እንደሚያስከፍሉ ነገረኝ። ልክ እንዳንቺ ማለቱ ነው። በእኔና ባንተ መካከል ያለው ችግር የማን ስህተት ነው? ያንቺ። እኔማ በጭራሽ ስህተትህ ሊሆን አልችልም። አንቺ ማለት ለኔ የአንድ ቀን ስህተቴ ነሽ። እናቴን ልታገባ ሽማግሌ ልከክ ቤተሰቦቿን ፈቅደው እኮ ሰጥተውካል። በዚህ መካከል የሚደረግ ግንኙነት ስህተት ሊሆን አይችልም። በሰዓቱ ትልቅ ችግር ውስጥ ገብቼ ነበረ። ራሴንና ማርታን ለማዳን ስል ከአንድ ትልቅ ቤተሰብ ጋር መዛመድ ነበረብኝ። እንደዛ ከሆነ አንተ ነፍሴን ያደርልኛል ብለህ ያደረግከው ነገር ስህተት ሊሆን አይችልም። ህይወት ምን ማወቅ ፈልገሽ ነው? የወላጆችን ስህተት ማረም ነው የምፈልገው። እኔ ያደረኩት ማድረግ ያለብኝን ነገር ብቻ ነው። ይሄን ደግሞ አንቺም ተረድተሽዋል። ስለዚህ ስህተቱ የእናቴ ምርጫ ነው። እናቴ ለሷ መልካም ባል፣ ለልጇ ደግሞ አባት የሚሆን ሰው መምረጥ ነበረባት። እኔ ለሚስቴ መልካም ባል፣ ለልጄ መልካም አባት ነኝ። ቆይ ግን እንዴት ነው አንድ ሰው ሁለት ማንነት ሊኖር የሚችለው? እንዴት ነው ለአንዱ ልጁ መጥፎ የሆነ ሰው ለሌላኛው ልጁ ደግሞ ጥሩ የሚሆነው? ለሚወደው መልካም፣ ለሚጠላው ደግሞ መጥፎ መሆን የሰው ልጅ ባህሪ ነው። በፊትም የነበረ አሁንም ያለ ወደፊትም የሚኖር ነው። አንተ የተሳሳትከው ከፍሬ ጋር ጋብቻ መፈጸምክ ነው። አሁንም እድል ቢሰጠኝ ደግሜ የማገባው ፍሬም ብቻ ነው። የሮቤል አባት ካንተ የባሰ መጥፎ ሰው ነበረ። በወጣትነቱ ሚስት እያለው ከአንዲት ሴት ጋር ግንኙነት ጀመረ። ልጅቷ ማፈቀረችውና አረገዘች። ልጇን እንድታስወርድ ሆዷን እስከ መርገጥ ግፍ ይሰራባት ነበር። በኋላ ትቷት ወደ ሚስቱ ሄደ። ከብዙ ዓመታት በኋላም አገኛት ድጋሚ። ለሷ መልካም ባል መሆን ባይችልም ለልጁ ግን መልካም አባት በመሆን ስህተቱን አረመ። ይሄ የሮቤል ታሪክ ነው። ይሄ የሁላችንም ታሪክ ነው። እዚህ ውስጥ ያንቺ ምኞት እንጂ የኔ ታሪክ አልታያለኝ። በእኔና በአንተ መካከል ያለው ችግር እዚህ ጋር እንዲያበቃ እድሉን እየሰጠውክ ነው። አንተም ስህተትክን በማረም እድሉን ተጠቀም። እኔ አሁን ስህተቴን ለማረም እየሰራሁ ነው። አንተ ስህተትክን ለማረም እኔ ማስገደልህ ትክክል ከሆነ እኔም ነፍሴን ለማዳን አንተ ማስገደልህ ስህተት ሊሆን አይችልም። እንዴት ነው የሚያረጋት እቺ እባብ? ቤት የካሜራ ቅጂ አግኝቻለሁ። ስትገለው የሚያሳይ ቪዲዮ ነው? አይ አንድ አጥር ስር ተደብቃ በፍርሃት ስትመለከት የሚያሳይ ነው። ምንድን ነው የምትመለከተው? እሱን ከመገመት ውጭ እርግጠኛ ሆኜ መናገር አልችልም። ምናልባት ሲገል እያየች ሊሆን ይችላል። ላይሆንም ይችላል። ቪዲዮ የተቀረጸበት ጊዜ መቼ ነው? ዳዊት እንደተገደለ በሚገመትበት ጊዜ ውስጥ። ታዲያ ለምንድን ነው አንተ ያልመሰለ? እኔ በመሰለኝ ሀሳብ መስጠት አልፈልግም። ደግሞ ከሟች ጋር ለመጨረሻ ጊዜ የነበረችው እሷ ላትሆን ትችላለች። ዋና አስፈላጊው ነገር የልጅቷን ምስል ማግኘታችን ነው። ሌላው ቀስ ብሎ ይደርሳል። እሺ አንተስ ምን አገኘ? ፎረንሲክ የሟችን ስልክ አላገኙትም? እንዴት ስልክ የለውም? ምናልባት ላይኖረው ይችላል። እንዴት ነው ስልክ የማይኖረው? ደግሞ ከቤተሰቦቹ ጋር ሲደዋወል እንደነበረ አስክሬን ሊወስዱ የመጡት ሰዎች ተናግረዋል። ስልኩን ሊወስድ የሚችለው
ገዳይ ወይ አስክሬኑን መጀመሪያ ያገኘ ሰው ነው። እሺ የትዕግስት ስልክስ? ምናልባት እኮ ከሷ የሆነ ነገር ልናገኝ እንችላለን። የእሷም ስልክ ተገኝቷል። ስልክ ጥሪዎቹንም ከቴሌ አግኝቻለሁ። እንደውም ፎቶ አለ ላሳየ። ቆይ ግድያ በተፈጸመበት ሰሞን ያደረገችው የስልክ ጥሪ ነው? በሞተች ዕለት ከአንድ ሰው ጋር በተደጋጋሚ እየደወለች ስታወራ ነበር። ማን ነው እሱ? የስልኩ ባለቤት ከ3 ዓመት በፊት ሞቷል። ስልኩን ግን የሆነ ሰው ሲጠቀመው ነበር። እሷ ከደወለችበት መሀል አንዱ የላይ ዘመዶች የሚኖሩበት አካባቢ ነው። ለማን የደወለችው? በሚያሳዝን ሁኔታ የስልኩ ባለቤት ሞቷል። እና ከማን ጋር ነበር ስታወራ የነበረው? እሱ የሚገልጽ መረጃ አላገኘው። ግን ትዕግስት የሞተች ቀን ደጋግሞ ሲደወል የነበረው ቁጥር በተደጋጋሚ ወደ ትውልድ አካባቢው ትዕግስት በደወለችበት ቁጥር ሲደወል ነበር። በጣም ጥሩ። ሁሉንም በሚገባ ነው የምንመረምረው። የድምጽ ቅጂዎችን አላመጣም? እሱን ለማግኘት የፍርድ ቤት ወረቀት ያስፈልገናል። በጣም ጥሩ። እሺ እንሂድ ፍርድ ቤት፣ ወረቀቱን እናውጣ። ማዘዣ ሄሎ። አቤት። ይቅርታ ማን ልበል? በሰላም ነው? አይ እኔ እንኳን አላየሁትም። አሁን አብረን ነበርን። የሚከራይ ቤት ለመፈለግ ብሎ ሄደ። አይ እኛ ራሳችን ትልቅ ችግር ውስጥ ገብተናል። አይደለም እሱን ልንመክረው። ወይ ጉድ! ማን አያት ብለህ ነው? ፍሬ እኮ ከኛ ደብቃ ነው የምታስታምማት። አይገርምም? አሁንማ በጭንቀት መሞታችን ነው። ወሬውን የሚነግረን እንኳን አንድ ሰው እንጣ። ፍሬን ታገኛታለህ እንዴ? የትኛዋ ፍሬ? የታደለ ሚስት? እሺ ወንድሜን ያገባችሁ እርጉዝ ሆና ነው እንዴ? ወንድሜ እኮ ፍሬን ያገባት ስለሚያፈቅራት እንጂ ስለቸገረው አይደለም። እሷን ያገባው እኮ ወላጆቹ ያጩለትን ቆንጆ ሴት ትቶ ነው። ያቺ ሴት እስካሁን ድረስ ሳታገባ ብቻዋን ነው የኖረችው፣ በጣም ስለምታፈቅረው። እሱን ተወውና ራሄል አሁን የት ሆስፒታል ነው ያለችው? በቃ እንደዛ ከሆነ እኔም የወንድሜን የመጀመሪያ ሚስቱን አድራሻዋን ሰው ጠይቄ እነግርሃለሁ። እሱ መጀመሪያውንም ፍቅር ይዞት እንጂ ባንዴ 4 ወይም 5 ቢያገባ ፈልገው የሚያገቡት ሴቶች ጋር ተከቦ ነው ያደገ። ኧረ እሺ በጣም ጥሩ። ፈጣሪ ይማረልሽ በልልኝ። እንዴ ወንድሜ ራሄል ያለችበትን ቦታ አወቅ? አላወኩኝም። አንቺ ሳወቅሽ? እኔም አላወኩም፣ ግን ደግሞ የሚያውቅ ሰው አውቃለሁ። ፍሬን ከሆነ እኔም አውቃለሁ። አይ ፍሬ ካንተ የበለጠ የምታቀርበውና የምታምነው አንድ ሰው ነው። ምን ማለት ነው? ፍሬ ቆይ ለምንድን ነው ለአንተ ያልነገረችውን ቦታ ለሮቤል አባት የነገረችው? ለሮቤል አባት? አዎ ፍሬ ራሄልን ስታስታምም ካጠገቧ ሆኖ የሚያግዛት ሰው እንዴት ሊሆን ቻለ? ማርታ ያምሻል እንዴ? ይሄውልህ ወንድሜ ነገሩን ከሰማው ጀምሮ በጣም እያመመኝ ነው። ትሰሚኛለሽ? ካመመሽ ሄደሽ ታከሚ። እዚህ እየመጣሽ የማይሆን ነገር አትቀባጥሪ። የማይሆን ነገር አይደለም። እኔ እየጠየቅኩ ያለሁት አሁን እየሆነ ያለ ነገር ነው። የሮቤል አባት ማን ስለሆነ ነው የኔ ልጅ ሆስፒታል ቁጭ ብሎ የሚያስታምመው? የሮቤል አባትና ፍሬ ከዚህ በፊት ይተዋወቃሉ። በአጋጣሚ የሮቤል አባት እዚህ የመጣ ቀን ተገናኙ። ራሄል ታማ ሆስፒታል የገባች ጊዜ
ካንተ ደብቀው ሌላ ቦታ ወሰዷት። ማርታ ዝም በይ። ፍሬ ያለችበትን ቦታ የደበቀችኝ ለልጇ ተጨንቃ ነው። እኔም በሷ ቦታ በሆን ይህንኑ ነው ማድረገው። አንተ እዚህ የተቀመጥከው ወደህና በሷ ሐሳብ ተስማምተህ ሳይሆን አስፈራርተህ ነው። እና ምን ይሁን ነው የምትይኝ? ላንተ የደበቀችውን ቦታ እንዴት ለሮቤል አባት ትነግረዋለች? አንተ የተከለከልክበት ቦታ እሱ ማን ስለሆነ ነው የሚሄደው? ማን ስለሆነ ነው አንተ እዚህ ቁጭ ብለህ ከሚስትህና ከልጅህ አጠገብ የተገኘው? ማን ነው ደግሞ ይሄንን የነገረሽ? የሮቤል አባት። የት አገኘሽው? የሮቤል አባት መንገድ ላይ ያገኘኝና ጠርቶ ሰላም አለኝ። ስለ ራሄል እኔ ልናገር ሲገባኝ እሱ ራሱ አስረዳኝ። ምኑን ነው ደግሞ እሱ የሚነግርሽ? ራሄል ያለችበትን ሁኔታ የታዘዘላትን መድኃኒትም ገዝቶ አድርሶላቸው እንደመጣ ነገረኝ። እዚህ መጥቶ እኮ አናግረኝ ነው የሄደው። ለምንድን ነው ታዲያ ለኔ ያልነገረኝ? ለምንድን ነው የመጣው? የራሄልን ጉዳይ ሰምቶ ነው። ራሄልን የት ያውቃታል? አንተንስ የት ያውቃሃል? ነው ወይስ ከዚህ በፊት ትተዋወቃላችሁ? እኔ ለመጀመሪያ ጊዜ ያየሁት ሮቤልን ከእስር ቤት አስፈትቶ የመጣ ቀን ነው። ለሁለተኛ ጊዜ ደግሞ ያየሁት ዛሬ ነው። እና ታዲያ መጥቶ ምን አለ? ራሄል ራሷን ለማጥፋት እንደሞከረች ነገረኝ። እኔ ደግሞ ውሸት እንደሆነ ነገርኩት። ከዛ ስለ ሮቤልና ስለ ህይወት ግንኙነት አውርተን ተለያየን። አየክ ሊነግረህ ፈልጎ ሲመጣ ውሻ አርጋ አባረርከው። ከዛ መንገድ ላይ ያገኘኝ እና ለኔ ነገረኝ።